ስትወጣ አላግባብ የቆሙ ፓርኪንግ ላይ ሁለት ሙስሊም ወንድማቾች ይጣላሉ ቆሞ ሲተዳደቡ ታያለ ታዲያ እንዴት ነው ያ ሰግደ የወጣው ሰላት 5 ደቂቃ ውስጥ ባህሪን መግራት ያቃተው አይደል ተነሃኒ الفحشاء والمنكر ሰላት 5 minutes ሰግደ ወጣ 5 ደቂቃ ውስጥ ጸብ እንዴት ነው አልሰገድንም አይደል እንደዛ these people አሁን አንተ ያልካቸው አይነት ሰዎች የምር ኮኔክት አድርገዋል ምናልባት ቤታቸውን አለ የሰገዱት ገባ መቼም ወንድ ልጅ ቤቱ ይስገድ የሚል ነገር የለም ግን ቤት ይሆናል የሰገዱት ተደብቀው ይሆናል ጓዳቸው ውስጥ የሰገዱት መስገዳቸው እንኳን አልታየ ይሆናል ግን ደግሞ በደንብ ኮኔክት አድርገዋል ኮኔክት ሲያደርጉ ባህሪያቸውን የሚጋራ እስልምና ሲደመርም ሲቀነስም ሲባዛም ሲካፈልም ስነ ምግባር ነው ገባ እዛ ጋራ የሆነ አይነት ባል እዚህ ጋራ የሆነ አይነት ኡስታዝ እዛ ጋራ የሆነ አይነት አለቃ እዛ ጋራ የሆነ አይነት አባት መሆን አትችልም አንድ አይነት ነው ያንተ ቲንኪንግ ፓተርን አክሽን ፓተርን ፈንክሽኒንግ ፓተርን አንድ አይነት ነው ሙራቀባ አለብህ ሁሉ ቦታ ካሜራ እንደተደቀነበት ሰው ነው አክት የምታረገው እነዚህ ሰዎች ሞር ኮንሺየስ ናቸው በቃ አለቅ እዚህ ጋር ማለሃል እዚህ ጋር ማለሃል እዚህ ጋር ማለሃል እዚህ ጋር ማለሃል አላህ የነሱ ሌቭል ያድርሰን አሚን የሚፈልገውም እኮ ይሄን ህይወት ኖሮ መውጣት ነው አይደል ከዱንያ ላይ ሶ ይሄንን ስታጣው ነው ድራይ ይሆናል ደረቅ ይሆናል ይሄ መስጊድ ያሰግዳሉ መስጊድ ዳዋ ያደርጋሉ ቤት ሲገቡ ልጆች የሚሸሹት አባት ይሆናል ገባ ሚስት ፊቱ ቆማ ይሄን ነገር ፈልጊያለሁ ብላ ቀለል ብላ ማታወራው ባል ይሆናል ገባ ማአት ነገር ከውጪ ትሰራለች ማአት ሴቶችን ስታቀራት ሆናለች ማታ ቤት በአንድ ቃል ባሏ ማይናገራት ሚስት ሆናለች አሁንኛ በታተን ነው አንድ ፓኬጅ ነው እስልምና አንድ ወጥ ፓኬጅ ስትኖር ስትሄድም ሰላት ስትሰግድና ጾም ስትጾም ብቻ አይደለም ሀጅ ስታረግ ብቻ አይደለም ዒባዳ እያንዳንዷ ሙቭመንት ዒባዳ ናት ብለህ ስታስብ የሆነ ጌጅህ እስትክክል የሚልበትና ሩህህ ከፍታ አይደል በቃ ወደምትፈልገው ሌቭል ነው አንድ ሰው ሰድቦ አሁን ከመስጊድ ወጥቶ የሆነ ፓርኪንግ ሰደበኝ ብላ አንተ ልትደበድበው ስትሮጥ የቱ ጋር ነው ታዲያ اذا خاطبهم الجاهلون قالوا سلام ሰው ሲሰድብህ እኮ ነው ሲሰድብህ እንዴት አርገህ ብታርመውና እንዴት አርገህ ኮች ብታረገው ነው ነፍስህ ሰዎች ሲሰድቡ ሰላም ብለህ የምታልፍ እንዴት አይታየም የሌለ ነው ያልኖር ነው እስልምና መሆኑን የምናወራው እንደዚህ ነው እስልምና በጣም ተራርቋል ሰው መኻሪም الأخلاق ነው አኽላቅ ነው ስነ ምግባር ነው ከፍተኛ የሆነ የስነ ምግባር ደረጃ ላይ መቀመጥ የሚገባን ሰዎች በዚህ ነገር እንለያለን